የአማራ ልጆች መድረሻ አጣን፣ ሰርቶ መብላት አጣን። ስለዚህ የትም ልኑር የትም እስኪ ሰላም ይሁን፣ እስኪ ሀገራችን ሰላም ይሁን። ምንድነው በወለጋ እንዲህ ነው በእንትን እንዲህ ነው ይሄዳል ደግሞ ወደ ጎንደር። ይሄ ጥርጥር የለውም እነሱ ፈንጭተዋል። በአማራ ክልል በመንግስት ኃይሎችና በአማራ ፋኖ መካከል ያለው ግጭት እየተጠናከረ መምጣቱን የአካባቢው ምንጮች ገልጸዋል። በዚህ ምክንያት መንግስት የደማቅ ጊዮርጊስን ዓመታዊ ክብረ በዓል እንዳይከበር አግዷል። በጎጃም 8ኛ ክፍለ ጦር አባ ኮስተር ከአገዛዙ ጦር ጋር ከባድ ውጊያ ውስጥ መግባታቸውን ምንጮች ጠቁመዋል። መንግስት የሞርተር ጥቃቶችን እየፈጸመ ቢሆንም በአየር ላይ መበተናቸው ተነግሯል። ሚያዝያ 23 ቀን 2017 ዓ.ም በሸዋ ቀጠና በመንግስት ኃይሎች የድሮን ጥቃት እንደተፈጸመ ተገልጿል። የአብይ አህመድ አገዛዝ በተለያዩ አካባቢዎች የከፈታቸውን ጦርነቶች ለማስቀጠል ከፍተኛ የገንዘብ እጥረት እንደገጠመው ተገለጸ። ከአይኤምኤፍ የተገኘው ገንዘብ በተለያዩ መንገዶች ለጦርነቱ እንዲውል መደረጉም ተመልክቷል። ለአንከር ሚዲያ በደረሰ መረጃ ላይ እንደተመለከተው በ6 ወራት ውስጥ በጀቱን ጨርሶ የሌሎች ሴክተር መስሪያ ቤቶች የተመደበላቸውንም በጀት ተዛውሮለት መጠቀም የጀመረው መከላከያ ሚኒስቴር በተጨማሪነት ያገኘውንም ገንዘብ በመጨረሱ ጦርነቶቹን ለመቀጠል ከፍተኛ ችግር ውስጥ ይገኛል። አይኤምኤፍ ስለሰጠው ገንዘብ ሪፖርት እየሰበሰበ ባለበት በዚህ ወቅት አብዛኛውን በብድር የተገኘውን ገንዘብ ለጦርነቱ ያዋለው አብይ አህመድ ፈረንጆቹ ዘመናዊ ህንጻና መናፈሻ ሲያዩ ነው የሚያምኑት፣ የኮሪደሩን ልማት ውጤቱን እናሳያቸዋለን የሚል ንግግር በአንድ የካቢኔ ስብሰባ ላይ ማድረጉን ከደረሰን መረጃ ለማወቅ ተችሏል። የ2017 በጀት ወደ 8 በመቶ በማደግ ከሁሉም የመንግስት ባለበጀት መስሪያ ቤቶች ብልጫ የወሰደው የመከላከያ ሚኒስቴር በግማሽ ዓመት ውስጥ የተሰጠውን በሙሉ የጨረሰ ሲሆን ከትምህርትና ከጤና በጀቶች በከፍተኛ መጠን ተቀንሶ ለመከላከያ ሚኒስቴር መዘዋወሩን ከዚህ ቀደም መዘገባችን ይታወሳል። ሰሞኑን በደረሰን መረጃ ላይ ደግሞ ይህም የተጨመረው በጀት በማለቁ በአማራና ኦሮሚያ ክልሎች ሰራዊቱ ለሚያካሄደው ጦርነት ከስንቅና ትጥቅ ጋር በተያያዘ ለተፈጠረው ክፍተት ማሟያ የሚሆን ከፍተኛ የገንዘብ ችግር እንደገጠመ ነው ለማወቅ የተቻለው። በዚህ ምክንያት ጦርነቱን በምን መልኩ መቋጨት እንችላለን? በዚሁ ከቀጠለ በቅድሚያ እንደ ፓርቲ ቀጥሎም እንደ ሀገር ትልቅ የህልውና አደጋ ውስጥ እንገባለን የሚል ብርቱ ስጋት መፈጠሩም ተመልክቷል። ገንዘብ አልቋል፣ የበጀት ዓመቱ ገና 2 ወር እየቀረው ሀገሪቱ ካዝናዋ ባዶ ቀርቷል የሚለው የገንዘብ ሚኒስቴር መረጃ ያስጨነቀው የአብይ አህመድ አገዛዝ የአማራውንና የኦሮሚያ ክልሎችን ጦርነቶች ለማስቆም ምን ማድረግ አለብን የሚል ውይይት ከሚመለከታቸው ወታደራዊና ፖለቲካዊ አመራሮች ጋር ማድረግ መጀመሩም ተመልክቷል። ይህ በእንዲህ እንዳለ የአብይ አህመድ አገዛዝ በከፍተኛ የገንዘብ እጥረት የገባበትን ጦርነት መቀጠል እንደማይችል እየተገለጸ ባለበት በዚህ ወቅት ለአየር ኃይል አዛዡ ልዩ መዝናኛ የወጣውን ከፍተኛ ገንዘብ የተመለከተ መረጃ ለአንከር ሚዲያ ደርሶታል። በአየር ኃይሉ ቅጥር ግቢ ለአዛዡ ለሌተናል ጀነራል ይልማ መርዳሳ በቢሮው አጠገብ የተገነባለት የመዋኛ ገንዳና የመዝናኛ መሽታ ቤት ህንጻ ከ650 ሚሊዮን ብር በላይ ወጪ መደረጉን ከደረሰን መረጃ ለመረዳት ተችሏል። ምንጮች እንደሚሉት ከሆነ በሰሜን ሸዋ መራቤት አካባቢ የአማራ ፋኖ በሚንቀሳቀስባቸው ቦታዎች ላይ ያነጣጠረ እንደነበርም ተነግሯል። የአማራ ሳይንት መቅደላ ክፍለ ጦር አቶ ሮንስ ለ8 ቀናት ከፍተኛ ውጊያ ውስጥ እንደነበሩ ምንጮች ገልጸዋል። ዛሬም ከጠዋቱ 12 ሰዓት ጀምሮ ውጊያ መካሄዱም ተሰምቷል። በድሮን ጥቃቱ የደረሰው ጉዳት በውል ባይታወቅም ንጹሃን ዜጎች እንዳልተጎዱ ለማረጋገጥ አልተቻለም። ምንጮች እንደሚሉት ከሆነ የአካባቢው የብልጽግና ፓርቲ ካድሬዎች ጥቃቱ እንዲፈጸም አቅጣጫ ሰጪዎች እንደነበሩ ጠቁመዋል። መንግስት ከቅርብ ጊዜ ወዲህ ሰው አልባ አውሮፕላኖችን በመጠቀም የአማራ ፋኖን ኢላማ ያደረጉ ጥቃቶችን እየፈጸመ ሲሆን በአብዛኛው ንጹሃን ዜጎች ላይ ጉዳት እያደረሰ ነው ተብሏል። የአማራ ፋኖ አዛዦች ንጉስ ሚካኤል አሊ ኮር እና የአማራ ሳይንት ክፍለ ጦር ስር ያላቸው ብርጌዶች በአስቸኳይ ወደ ማለት ሳይንት ተጨማሪ ኃይል እንዲላክ ጥሪ ማቅረባቸው ተነግሯል። በሌላ ዜና ደግሞ ሚያዝያ 23 ቀን 2017 ዓ.ም በወርቅ ሜዳ ከተማ የመንግስት ሰራዊት በ3 ንጹሃን ዜጎች ላይ ግድያ መፈጸሙን የአማራ ፋኖ በጎጃም አስታውቋል። ከሞቱት መካከል የአእምሮ ህመምተኛ ቄስና አንድ የገበያ ሰው ይገኙበታል። በተጨማሪ አቶ ያርጋል ጋሹ የተባሉ የአካባቢው ነዋሪ ከመኖሪያ ቤታቸው በግፍ መገደላቸው ተገልጿል። ሚያዝያ 22 ቀን 2017 ዓ.ም የአማራ ፋኖ ኃይሎች በደማቅ ጊዮርጊስና አካባቢው በሚገኘው የመንግስት ኃይል ላይ ጥቃት ማድረሳቸውን ምንጮች ገልጸዋል። ሚያዝያ 1 ቀን 2017 ዓ.ም የአባ ኮስተር ጦር ወደ መንግስት ምሽግ ሰርጎ በመግባት ጥቃት ማድረሱን የአካባቢው አዛዥ አስታውቋል።
የኢትዮ ቴሌኮም ወጪውን እንዲሸፍን በአብይ አህመድ ቀጥተኛ ትዕዛዝ ተፈጻሚ መደረጉን የተገለጸ ሲሆን ለዚህ ቅንጡ የመዋኛና የባር አገልግሎት የሚሰጠው ዘመናዊ ህንፃ በልዩ ሁኔታ እንዲገነባ የኢትዮጵያ ንግድ ባንክም እስከ 300 ሚሊዮን ብር መስጠቱን ተመልክቷል። በአየር ኃይል ቅጥር ግቢ እየተከናወነ ያለው መጠነ ሰፊ የማስፋፊያ ፕሮጀክት በተመለከተም ተቋራጮቹንና አጠቃላይ የገንዘብ ምንጩንም የሚገልጽ ዝርዝር መረጃ ለአንከር ሚዲያ የደረሰው ሲሆን በቅርቡ ለህዝብ የምናቀርበው ይሆናል። በኦሮሚያ የመንግስት ባለስልጣናት ወታደራዊ ማሰልጠኛ ካምፕ ሊገቡ መሆኑ ተገለጸ። ከሐሙስ ጀምሮ ለ40 ቀናት መሰረታዊ የውትድርና ስልጠና ሊሰጣቸው መሆኑን ዋዜማ ምንጮቹን ጠቅሶ ዘግቧል። የወረዳና የቀበሌ የመንግስት አመራሮች ወታደራዊ ስልጠናውን የሚወስዱት በአዋሽ ቢሾላ ወታደራዊ ማሰልጠኛ ካምፕ እንደሆነ ተመላክቷል። በመላው ኦሮሚያ የሚገኙ የወረዳና የቀበሌ አመራሮች ከሐሙስ ጀምሮ በአዋሽ ካምፕ መሰረታዊ ውትድርና ክህሎት ስልጠና እንደሚሰጣቸው ከዘገባው ለመረዳት ተችሏል። በኦሮሚያ ክልል እድሜያቸው ከ15 ዓመት በላይ የሆኑ ማንኛውም ነዋሪ ወታደራዊ ስልጠና እንዲወስድ የተወሰነ መሆኑን የሚገልጹት የአንከር ሚዲያ ምንጮች ሰሞኑን አስገዳጅ ምልመላ በስፋት መካሄድ የጀመረው ከህዝቡ በቂ ምላሽ ባለማግኘቱ እንደሆነም ጠቅሰዋል። የብልጽግናው ስርዓት ለኦሮሞ ህዝብ ጥቅም የተመሰረተ ነው። የኦሮሞ ህዝብ ይህን ስርዓት መጠበቅ አለበት የሚል ድርጅታዊ ውሳኔ ላይ እንዲደርስ በማድረግ ብልጽግና በስልጣን ላይ እንዲቆይ የኦሮሞ ህዝብ ማንኛውንም መስዋዕትነት እንዲከፍል በአብይ አህመድ አገዛዝ በኩል መጠነ ሰፊ እንቅስቃሴ መጀመሩንም ለማወቅ ተችሏል። በሌላ በኩል የብልጽግና ፓርቲ አባላት ገበያተኛውን ለመሰብሰብ ሲሞክሩ ጥቃት እንደተፈጸመባቸው ተገልጿል። ምንጮች እንደሚሉት ከሆነ የመንግስት ኃይሎች አልፎ አልፎ የሞርተርና የዲሽቃ ተኩስ እንደፈጸሙ ተገልጿል። በትላንትናው ዕለት በደብረ ማርቆስ ፖሊቴክኒክ ኮሌጅ ተማሪዎች ከመመረቃቸው በፊት ስብሰባ ተጠርቶላቸው ስለ ወቅታዊ ሁኔታ ገለጻ እንደተደረገላቸው ተገልጿል። የአማራ ፋኖ በጎጃም እንዳስታወቁ ተማሪዎቹ የመከላከያ ሰራዊት እንዲቀላቀሉ ግፊት እንደተደረገባቸው ተነግሯል። የአማራ ፋኖ በጎጃም በመግለጫቸው የኮሌጅና የዩኒቨርሲቲ ተማሪዎች ከዚህ አይነት አፈና ራሳቸውን እንዲጠብቁ ከወዲሁ አሳስበዋል። አማራ ክልል ያለው ግጭት የረጅም ጊዜ ታሪክ ያለው ሲሆን በተለያዩ ምክንያቶችም እየተነሳ ነው። ከመንግስት ጋር በተያያዙ ጉዳዮች፣ በራስ አስተዳደር ጥያቄዎች፣ የፖለቲካ ልዩነቶችና የመሬት ይገባኛል ጥያቄዎች ግጭቱን አሳስቦታል። የአማራ ፋኖ በመንግስት ላይ ተቃውሞ በማሰማት ክልሉን ለመጠበቅ የሚንቀሳቀስ ታጣቂ ቡድን ነው። የአካባቢው ምንጮች እንደሚያመለክቱት በቅርቡ ጊዜያትም ግጭቱ ተባብሷል። ሁለቱም ወገኖችም ከፍተኛ የጦር መሳሪያቸውን እየተጠቀሙ ሲሆን ይህም በሲቪሎች ላይ ከፍተኛ ጉዳት እያስከተለ ነው። ግጭቱ በዋናነት በገጠር አካባቢዎችም የሚካሄድ ሲሆን ይህም ለመንግስት ኃይሎች ለመቆጣጠር ፈታኝ ሆኗል ተብሏል። የደማ ጊዮርጊስ ዓመታዊ ክብረ በዓል በአማራ ክልል ትልቅ ቦታ የሚሰጠው ሃይማኖታዊና ባህላዊ በዓል ነው። መንግስት በዓሉ እንዳይከበር ያገደበት ምክንያት የጸጥታ ስጋቶችን በመፍራት ነው ተብሏል። በዓሉ በሚከበርበት ወቅትም ግጭቶች ሊነሱ ይችላሉ የሚል ስጋት እንዳለም ተገልጿል። ይሁን እንጂ የአካባቢው ነዋሪዎች የመንግስትን ውሳኔ ተቃውመዋል።